ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ ተከታዮቼ እንዴት ናችሁ? ጓደኞች፣ ቤተሰቦች እንዴት ናችሁልኝ? የፈጣሪ ሰላም ከእናንተ ጋር ይሁን። ሁሉ መልካም፣ እኔ ጋር ሁሉ ሰላም ነው። መጥቻለሁ። እንግዲህ ከአመት አመት ምንም መሻሻል የላትም የኔ ዩቲዩብ። እኔም ደግሞ ተስፋ አልቆርጥም ብዬ ሄድ መለስ እያሉ እየመጣሁ ነው እና አበረታቱኝ እስኪ። ላይክ አርጓት፣ ምንም አትጎዱበትም ማለት ነው። ሰብስክራይብ ላይክ አርጉኝ፣ አሳድጉ። ስወዳችሁ እና ተመልሼ መጥቻለሁ። በአዲስ ሀሳብ ነው ዛሬ የመጣሁት። ያው እንደሚታወቀው እኔ የኢትዮጵያ ደርሼ መጣሁ። አሁን ከመጣሁ ሳምንት ሞልቶኛል። ለ2 ወራት አዲስ አበባን ፏ ብትን አልኩባት ማለት ነው። ሀገራችን በጣም ተቀይራለች። አዲስ አበባ ያው የተፈናቀሉ ብዙ ዋጋ የከፈሉ ሰዎች ቢኖሩም ግን ለእኛ እዚህ ለምንኖረው ኩራት ነው። እውነት በጣም ነው የተቀየረው። ያው አሁን አብዛኛውን ስሟ እየተነሳ ስለሆነ በየሚዲያው ማለት ነው። እና እኔ እውነት ለመናገር ደስ ብሎኛል። ያው ብዙ ችግሮች ቢኖሩብንም ግን ቢያንስ በሰው ሀገር ትንሽ አንገታችን ቀና እንድንል ያደርጋል ማለት ነው። በጣም ነው የሚያምረው ሁሉ ነገር እና ደስ ብሎኝ በቃ ይሄን እዚህ ላቆምና ማለት ነው። አሁን የመጣሁት ስለ ግል ጉዳያችን እኛ በተለይ እዚህ የአረብ ሀገር የምንሰራ ሰዎች ማለት ነው፣ ሴቶች። እሺ ሴቶች ነው እንትን ልበል። አረብ ሀገር ሰርተን ስንሄድ እዛ ያለውን እንትን ነው ያለብን ጫናን ያየሁትን በራሴ አንዳንድ ነገሮችን ለመናገር ነው የመጣሁት። ምንድን ነው እንግዲህ ብዙ ጊዜ ታውቃላችሁ እኛ አረብ ሀገር የቆየን ሴቶች የአረብ ሀገር ሴቶች አይደል ምንም ባለው ጥሩ ስም የለንም እና አብዛኛውን ጊዜ የሆነ ጫና ይበዛብናል። እዚያ ያየሁት ማለት ነው። ጥንቃቄ ማድረግ ያለብንም ነገር አሁን ሀሳቤ ካልተበታተነ እንግዲህ ያየሁትን ለመግለጽ በመጀመሪያ ደረጃ ከዚህ ስንሄድ የእኔን ስህተት ነው የምነግራችሁ። እኔ እንግዲህ ከራሴ ነው የምነግራችሁ። ከዚህ ስንሄድ ሀሳባችን ማድረግ የምንፈልገውን ሁሉን ነገር ራሳችን አቅደንና ወስነን ለሰው ብዙ ሚስጥራችን ሳንገብ ራሳችን ከዚህ ነገሮችን አጥንተን ቀስ ብለን መሄድ አለብን ማለት ነው። ለምን አጃቢው ነው የሚበዛው። አጃቢው በዛል በዛም በዚህም ብለው እንትን ገንዘባቸውን ነው የሚያስወጡት። እንዲናስጨርሳለን እንዲናደርጋለን በቀላሉ የሚያልቀውን ነገር ማለት ነው። አንደኛ ነገር ለመመለስ ሀሳቡ ካላችሁ ቶሎ ለመመለስ ስትሉ ነገሩን ቶሎ ለመቅጨት ስለምትፈልጉ በቃ የምትሄዱት በገንዘብ ነው። ሁሉ ነገር ኢትዮጵያ ውስጥ እያንዳንዱ እዛ ቢሮም የትም የተቀመጠው ደሞዝ የሚከፈለው አይመስልም። እያንዳንዷ ላይ የሆነ ነገር ይፈልጋል። እኔ ያየሁት ማለት ነው። የሆነ ጉዳይ ለማስፈጸም ነገሮችን ያስተዋሉትን ነው የምነግራችሁ። አይደለም ቢሮ ያለው በዙሪያቸው ያለው እንኳን የራሴ የምትሉት ሰው ሁሉም ከእናንተ ነው የሚፈልገው። ማንም ይራራላችሁ የለም። ሁሉም የሆነ ነገር የሆነ ታውቁ በአፍ አውጥ እንኳ ባይናገሩ አይታችሁ እናንተ ትረዳላችሁ የሆነ ነገር እንደሚፈልጉ ከእናንተ ማለት ነው። አጃቢያቸው በጣም ነው የሚበዛው። በአይምሯቸው እንዳታስቡ እኛ እናስብላችሁ ነው። በቃ እኔ ላይ ያየሁት እንደዛ ነው። ጫና በጣም ነው የሚያደርጉባቸው። እያንዳንዱ የምታስቡትን ያጣጥሉባቸዋል። በቃ ምንም የምታውቁ አይመስላቸውም። ቁም ነገር እኔ ያየሁትን ነው ነግራችሁ። እንግዲህ ይህን ቪዲዮ ምናልባት ካለ የኔ ቪዲዮ ደርሶ የሚቀየም ይኖራል። እኔ ላይ ግልጽ መናገር ስላለብኝ እኔ ላይ ያየሁትን ችግር ነው። እውነት ለመናገር እዛ ካለው ሰው እኛንን ጤነኞች እና ኖርማሎች የተረጋጋን ሰዎች እኔ በራሴ ሳየው ማለት ነው። ሁሉ እብድ ነው እዛ ያለው፣ ግን እኛን እንዳላዋቂ ነው የሚያዩ። ምንም አይነት እንትን የሌለው የምንድን ነው የኑሮ ተዋረድ ወይም ስራ ወይም የራሳቸውን ህይወት በትክክል የማይመሩት እነሱ ናቸው። እኔ ያየሁት ኢትዮጵያ ያሉ ሰዎች ማለት ነው። እኛ ምንድን ነው ችግራችን? እኔ ያየሁት ከዚህ እንደሄድን ያው ቤት ውስጥ አፍነን አይደል የምንቆየው። ብዙ ችግር አለ ኢትዮጵያ ውስጥ። ሁሉ ነገር የምታዩት መንገዱ ሁሉ ችግርተኛ ነው እና ልባችን በጣም ነው የሚራራው። ለሁሉም እንደርስ ይመስለናል አይደል? እኔ እንደዛ ነው ራሴን ያየሁት ማለት ነው። ለሁሉ ላየሁት ሁሉ ምደርስ ነው የሚመስለኝ እና በቃ የሆነ
አይምሮዬ በጣም የራሴን ጉዳይ ትቼ በሰው ጉዳይ መወጣጠር ጀመረ ማለት ነው። ማድረግ የማልችላቸው ነገሮች ማሰብ ማሰብ ማሰብ፣ እንዲህ ባደርግ፣ እንዲህ ብሰጥ፣ በቃ አሁን ምንድን ነው እዚህ መሀል ላይ እኔ ልብ ያልኩት ከአሁን በኋላ ፈጣሪ ብሎ እኔ ማስበው ያው አጠቃልዬ ለመግባት ነው። እናም አየሩንም ያለውንም የሰውንም ባህሪ ሁሉን እስከምላመድ በቃ ውጭ ያለ መውጣት፣ ጸጥ ብሎ ለብቻዬ ማሰብ፣ ከተቻለ ቢቻል ለራሳችን ለግላችን የሆነ ቢኖረ እንደወርፍ የምንልባት ክፍልም ምንም ማለት ነው፣ አይምሯችን የምናረጋግበት። ምክንያቱም በጣም ነው የሚያዋክቡ፣ እንድንረጋጋ አይተውንም። በቃ እንዳላዋቂ አድርገው ነው የሚያስቡ። እኔ ያየሁትን እኔ ላይ ያየሁትን ነው የምነግራቸው። እንግዲህ የምትቀየሙ ካላቸውም ይቅር በሉ እና ችግራችን ገንዘባችንም የሆነ እዛ እንዳለው ሰው ቆጠብ ለማድረግ እንትን አለንም ማለት ነው። ከዚህ እንደሌለ የሚያልቅ ሁሉ አይመስለኝም ነበር እኔ አወጣጤ ማለት ነው። የብር አወጣጤ ምናምን ሳየው ከኔ ከማገኘው አቅም እንደ አቅሜ አይደለም መሆን የነበረው ማለት ነው። ግን ደስ ብሎኝ ነው የመጣሁት። እንዲሁ ለትምህርት እንዲሆን ነው እንጂ ያ ነገር እንትን ቆጭቶኝ አይደለም። ፈልጌውና ቅጄ ነው ያን ያደረግኩት፣ በፍላጎቴ ነው። ግን ያው እመለሳለሁ የሚል ሀሳቡን ስለነበረኝ ነው። እና ምንድን ነው ልላችሁ የፈለግኩት ጥንቃቄ፣ መረጋጋት፣ ማስተዋል ትንሽ ይጎለናል። እሷን አጋጣሚ ይጠቀሙና ልክ እንደ እብድ ነው የሚያዩን እኛን ደግሞ ማለት ነው። የእውነት አይምሯችን የሆነ እንደተነካ እንደ እብድ ነው የሚሆነው። እና ምንድን ነው እኔ ባየሁት እንደውም ከእኛ እንሻላለን እዚህ ያለን ሰዎች ማለት ነው። እዛ ካሉ ሰዎች አንደኛ ጥሩ ልብ አለን፣ ህሊና አለን፣ ለሰውም እናስባለን። እዛ ሄደን እስከምንደነድን ማለት ነው፣ እነሱን እስከሚመስል ጥሩ ልብ አለን እና እኛ እንሻላለን እዛ ካሉ ሰዎች። እውነት ለመናገር ነው ያየሁት ማለት ነው። ምን ልላቸው ነው፣ እዚህ መሀል ላይ ጥንቃቄ ማድረግ ያለብን ምንድን ነው፣ ገንዘባችን የያዝናትን እቅዳችንን አስቀድመን ለሰው አለመናገር፣ ከመሄዳችን በፊት አለመናገር። እኛ እቅደን አስበን ማድረግ ያለብን በራሳችን ለመጨረስ መሞከር፣ ጊዜ መውሰድ ማለት ነው። እዛ በቀላሉ የምታልቀዋን ነገር ወበር ብር ነው የሚጠይቋቸው፣ ጉቦ ምናምን ደላሎች ብዛታቸው። የራሳቸው የቅርባቸው ሰው ራሱ ደላላ ነው የሚሆንባቸው ማለት ነው። ያለ ጥቅም ማንም አይንቀሳቀስላችሁ፣ ማንም አይረዳችሁ፣ አርጋችሁም አይረዱ። እኔ ያየሁት ማለት ነው። ሌላ ተጨማሪ ነው የሚፈልጉት። እና ምንድን ነው በተቻለን መጠን ጊዜ ወስደን ራሳችንን ለመፈጸም ራሳችን ለማድረግ የእንትን ደግሞ ምንድን ነው እዛ እንቅስቃሴ የተለየ እንቅስቃሴዎችን አለማድረግ፣ መለዮ እንዳይኖረን ማለት ነው። ያውቁናል፣ በቃ ሰብስበው ነው የሚጠብቁት እኛን ለመብላት ማለት ነው። ግን ይህን ሁሉ የምላችሁ እኔ ምንም የደረሰብኝ ነገር የለም። ያየኋቸውን አንዳንድ ነጥቦችን ነው እያወራ ያለሁት እንጂ እኔ ፈጣሪ ይመስገን በዚህ ዓመት ነገሮች ሁሉ ካሰብኩት በላይ ተከናውነውልኝ ነው የመጣሁት። ያን ያክል እንትን የሚያስደነግጥ ነገር ገጥሞኝ አይደለም። ሁሉ ነገር በሰላም አጠናቅቄ ነው የተመለስኩት። ያው የመመለስ እንትኑ ባይኖረኝም ማለት ነው፣ ሀሳቡ አልነበረኝም። ግን አንዳንድ ሁኔታዎች ደግሞ ያስገድዳሉ እና ጥንቃቄ ማድረግ ያሉብን ነጥቦችን በሌላ ቪዲዮ እመጣለሁ። ካርጎዬንም እንዴት አርጌ በቀላሉ ማውጣት እንደቻልኩ ሁሉም ማወቅ የምትፈልጉት ካለ አንድ በአንድ በስቴፕ በስቴፕ በዝርዝር እነግራቸዋለሁ ማለት ነው። ጠብቁ።